በመጀመሪያ አድማጭ ተመልካቾቻችን ጥረታችንን ለማበረታታትና ለማገዝ እንዲረዳን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ እንድትተባበሩን በማክበር እየጠየቅን እጅግ አጓጊ የሆነውን ትረካችንን እንጀምራለን። እጅን በአፍ የሚያስይዝ ሊሆን የማይችል ነገር ሆኖ ሲገኝ በዚህ ርዕስ የሚተረከው ጥቅጥቅ ባለው የሰው ቁመትን የሚውጥ በአፍሪካ ሳቫና ረዣዥም ሳር ውስጥ በሕገ ወጥ አዳኞች በተገደለችው እናት ጎሪላ ዝንጀሮና ከተወለደች 2 ወር ከሆናት ያለ እናት በቀራችው ሕፃን ጎሪላ ሕይወት ዙሪያ ይሆናል። በሳቫናው ረጃጅም ሳሮች ውስጥ ከተቆራረጠና ሲቃ ከተሞላበት የሕፃን ጎሪላ ድምፅ በስተቀር የሚሰማ ነገር የሌለበት ጸጥ ያለ ነበረ። ይቺ ሕፃን ጎሪላ ተስፋ በቆረጠ ሁኔታ በጭንቀት በሞተች እናቷ ዙሪያ የምትንከባለል የእናቷን ሰውነት የምታሻሽና ብሎም በማቀፍ በዙሪያ የምትሽከረከር ነበረች። በጭንቀት ውስጥ ከምትገኘው ሕፃን ጎሪላ የሲቃ ድምፅ በተጨማሪ የሚሰማው ድምፅ እናት ጎሪላዋ በጥይት ተመታ ከሰውነቷ የፈሰሰው ደም በመርጋቱና ሽታ በመፍጠሩ በዚህ የደም ሽታ ተስበው የመጡ በሞተችው ጎሪላ ዙሪያ የተሰበሰበ የዝንብ መንጋ ድምፅ ብቻ ነበር። ይቺ የ2 ወር ሕፃን ጎሪላ ዝንጀሮ በማያቋርጥ ሁኔታ ብትጮህም ብታለቅስም በሞተችው እናቷ ሰውነት ላይ ከመንከባለልና ከማሻሸት ከመላስ በስተቀር ጩኸቷን የሚሰማት አልነበረም። በሳቫና ሳር ውስጥ የሚያልፈው ንፋስ ይዞት ይሄድ ነበር። ይህ በእንዲህ ያለ ጥሎ አይጥልምና በቦታው የደረሰው በቅኝት ስራ ላይ የነበረ የአካባቢው የደንና ዱር አውሬዎች የጥበቃ ባለሙያ ነበር። ይህም የጥበቃ ባለሙያ ስሙ ሰይፎ ራድቴፕ ይባል ነበር። ባለሙያው የቅኝትና የጥበቃ ስራውን እያረገ በዛ በኩል ሲያልፍ ምንም እንኳን በሳሩ ርዝመት ውስጥ ያለውን ማየት ባይችልም ጆሮው ግን የሲቃ የጭንቀት የልቅሶ ድምፅ ተሰማው። ባለሙያው ጊዜ ሳባክን ድምፅ ወደ ሰማበት አቅጣጫ በፍጥነት በሳሩ ውስጥ እየተሽለኮለከ የሞተችው እናት ጎሪላና ልጇ ወዳለችበት ቦታ ደረሰ። ባለሙያን ያጋጠመውና ያየው ነገር ለረጅም ጊዜ በዚህ ሙያ ቢቆይም እንደ ዛሬ ያለ ነገር ግን ገጥሞት አያውቅም ነበር። ይኸውም ሕፃኗ ጎሪላ በጭንቀትና በሐዘን አይኗን በእርሱ ላይ ሰክታ እኔንም እናቴንም አድንን በሚል መልኩና ስሜት በሞተችው እናቷ ላይ ስትንከባለል ስትልሳትን በማየቱ ከፍተኛ ሐዘን ተሰማው። የጥበቃ ባለሙያው ሰይፎ ራድቴፕ የሕፃኗ ሁኔታ ልብ የሚበላና የሚያሳዝን በመሆኑ ብሎም እንባ ይተናነቀው ጀመር። ሁኔታው የጥበቃ ባለሙያውን ሆድ ቦጭ አድርጎታል። ይህም ሁሉ ሁኔታ የሆነው የኔ ቤተሰብ ላይ ቢሆንስ የሚል ስሜት እንደተሰማው መረዳት ይቻላል። ሕፃኗ ጎሪላ ለቀናት ከእናቷ ጡት ወተት ማግኘት አልቻለችም። በዚህ ላይ ቦታው በረዣዥም የሳቫና ሳር የተሞላና በረሃማ በመሆኑ ሙቀቱ ከሕፃኗ ጎሪላ ውስጥ ያለውን እርጥበት በሙሉ ከሰውነቱ ወስዷታል። ይህም ማለት በላብ መልክ ተኖ አልቋል። ስለሆነም ሕፃኗ ጎሪላ እንደ እናቷ የእርሷም ሕይወት ከሰዓታት በኋላ ሊያልፍ የሚችልበት ሁኔታ ላይ ደርሳለች። ይህ በእንዲህ እንዳለ ይህችን ሕፃን ጎሪላ ሕይወት ለማዳን በሚቻልበት ሁኔታ ላይ ከራሱ ጋር ሲመካከር ቆየ። በኋላም ለዚህ ሁሉ ችግር ለእናቷም ለእርሷም ሕይወት ማለፍ ምክንያቶች እነዛ ርኅራኄ የጎደላቸው ሕገወጥ አዳኞች በመሆናቸው እነርሱ በአይነ ህሊናው ይመላለሳሉ። ይህቺ ሕፃን ጎሪላ በዚህ ሰዓት ወተት ካላገኘች ሕይወቷ እንደሚያልፍ ተረድቶታል። ከዋና መስሪያ ቤታቸው ደግሞ ወተት ለማግኘት አሁን ካለበት ቦታ ርቀቱ 322 ኪሎ ሜትር በመሆኑ የማይቻል ነው። ስለሆነም ሌላ አማራጭ በቅርበት ካልተገኘ የሕፃኗ ጎሪላ ሞት በጣም እየቀረበ መጥቷል። ስለሆነም የእርሷንም የእናቷንም ዘር ከምድረገጽ ሊጠፋ የተቃረበ የአንድ ሕፃን ጎሪላ ጉዳይ ነው። በዚሁ አጋጣሚ ባለሙያው ከጭንቀቱ ብዛት የተነሳ ጭንቀቱ አንድ ነገር አመላከተው። ይኸውም ከሳምንታት በፊት 3 ልጆችን የወለደች ማርጋሪን የምትባል ብቸኛ ሴት አንበሳ በቅርብ ርቀት እንዳለች አስታወሰ። ስለሆነም ይቺን ሕፃን ጎሪላ ሞተችም አልሞተችም፣ ገደለቻትም አልገደለቻትም ወተት የማግኘው ብቸኛ አማራጭ ይህችው መጫት ሴት አንበሳ በመሆኗ ሕፃኗን ጎሪላ እናቷን ለመጨረሻ ጊዜ አይኗን ወደ ኋላ አንከራታና ተሰናብታ ባለሙያ አቅፏት ጉዟቸውን ቀጠሉ። ሕፃኗ ጎሪላም ብቸኛ ነፍስ አዳኟ ይሄው ባለሙያ በመሆኑ ደረቱ ላይ ተለጥፋ ሸሚዙን ጨምድዳ ያዘች። የጥበቃ ባለሙያው ሕፃኗን ጎሪላ እናት አንበሳውና 3 ግልገሎች ካሉበት አንድ ትልቅ ዛፍ አጠገብ አስቀምጧ ሲሄድ ተስፋ ያደረገችበት ባለሙያ ጥሏት በመሄዱ በአይኗ ትከተለው ነበር። መጫቷ አንበሳም ልጆቿን ጥላ ወደ ሕፃን ጎሪላዋ ወዳለችበት ቦታ ሄዳለች።
አሸተተቻት፣ ላሰቻት። አንበሳዋ በትንሹ የማጉረምረም ድምፅ አሰማች። ማን ያውቃል እንኳን ወደኛ መጣሽንም ሊሆን ይችላል። በዚህ እድሜሽ እዚህ የመጣሽው እናትሽ ሞታብሽ ነው እንጂ በሌላ ጉዳይ አይደለም ብላ ያሰበችም ይመስላል። ሕፃኗ ጎሬላም ከእናቷ በስተቀር የምታውቀው ባለመኖሩ ይህቺ አንበሳ ደግሞ ሌላዋ እናቴ ልትሆን ትችላለች በማለት ተጠጋቻት። በዚህ ጊዜ አንበሳዋ ያልተጠበቀ ተአምር አሳየች። አንበሳዋ ይቺን ሕፃን ጎሬላ ትበላታለች ወይም ትገድላታለች ተብሎ ሲጠበቅ ከእርሷና ከልጆቿ ዝርያ በቀለምም በመልክም ፈጽሞ የማትገናኘውን ሕፃን ጎሬላ አናቷ ላይ ያለውን ቆዳ በመንከስ አንጠልጥላ ወስዳ ልጆቿ ወደሚገኙበት ዋሻ ወስዳ ቀላቀለቻት። አንበሳዋም ለልጆቿ አዲስ የቤተሰብ አካል ያመጣችላቸው መሆኑን አበሰረች። ሕፃናቱም በዚህ እድሜያቸው ምንም የዘረኝነትና የልዩነት አባዜ የሌለባቸው በመሆኑ ሕፃኗን ጥቁር ጎሬላ በሙሉ ልባቸው ተቀበሏት። የጥበቃ ባለሙያው በቅርብ ርቀት ሆኖ ሁኔታውን ይከታተል ስለነበር የጎሬላዋን ከአንበሶቹ ጋር መደባለቅ በማየቱ ከፍተኛ ደስታ ተሰምቶት ወዲያውኑ ወደ ዋናው መስሪያ ቤቱ ሄደ። ስለሆነም ከዚህ ዕለት ጀምሮ ሕፃኗ ሌላ ከአንበሶቹ ግልገሎች ጋር ሆና የወተት ጥማቷን ከአንበሳዋ ጡት እየጠባች የበርካታ ቀናት እና ሰዓቶች ጥሟን ተወጣች። ጎሬላዋ ከሌሎች የአንበሳው ግልገሎች ጋር መጫወት፣ መላመድና መላላስ ጀመረች። አንበሳዋም በምንም መልኩ ልዩነት ሳትፈጥር ሕፃኗን ጎሬላ ከማህፀኗ ከወጡት ልጆቿ እኩል ፍቅር እየሰጠች አሳደገቻት። አንበሳዋ የራሷን ልጆች ስትልስ፣ ስታቅፍ፣ ስታሻሽ፣ ወተት ስታጠጣ ልዩነት ሳትፈጥር ሕፃኗን ጎሬላም በእኩልነት አስፈላጊውን ሁሉ ታደርግላት ነበር። ግልገል አንበሶቹም እንደራሳቸው እህትና ወንድም አድርገው ተቀበሏት። ስለሆነም የአንበሳ መኖሪያ ዋሻ የተለመደና ያልተለመደ ዝርያ በአንድነት በፍቅርና በእንክብካቤ ማሳደጊያ ዋሻ ሆነ። ሕፃኗን ጎሬላ በሕይወቷ የመጨረሻ ሰዓት ላይ አምጥቶ ከአንበሶቹ ጋር የቀላቀላት የደንና የዱር አራዊት ባለሙያ በየጊዜው አልፎ አልፎ በመምጣት የጎሬላዋን ተላምዶና ተፋቅሮ መኖር ይከታተል ነበር። እንዳውም አጠገባቸው በቅርብ ርቀት ቀርቦ ይመለከታቸውና ይታዘባቸው ነበር። ጎሬላዋ ከአንበሶቹ ቤተሰቦች ጋር ይበልጥ ተላምዳ በየጊዜው እድገቷ እየጨመረ መምጣቱን ሲያይ ባለሙያው ከፍተኛ ደስታ ይሰማው ነበር። አንበሳዋም ሕፃኗን ጎሬላ ከልጆቿ ባልተለየ ሁኔታ እንክብካቤና ጡት በማጥባት በመላላስ ማጸዳዳትና አቅፎ ሙቀት በመስጠት አስፈላጊውን ሁሉ ታደርግላታለች። ሕፃኗ ጎሬላ ከግልገል አንበሶቹ ጋር በመላመድ እነሱ የሚያደርጉትን ማድረግ ለመደች። እንደነርሱ መሬት ለመሬት በደረቷ ትሳባለች። በመሬት ላይ እንዲሁም በግልገሎቹ ሰውነት ላይ ወጣ ትንከባለላለች። በአጠቃላይ እነርሱ የሚሆኑትን ታደርጋለች። ጎሬላዋ ከዚህ በፊት ከእርሷ ዝርያ ያየችው ወይም የለመደችው ነገር ባለመኖሩ ሙሉ ለሙሉ የአንበሶቹን ያኗኗር ያጨዋወትና በጠቅላላው አንበሶቹ የሚሆኑትን ሁሉ ገልብጣ ያዘች ወይም እነርሱን ሆነች ማለት ይቻላል። በሕፃኗ ጎሬላና በአንበሳዋ ቤተሰቦች ወይም ዝርያዎች መካከል ያለው ግንኙነት በተለምዶ ከቤተሰቦቻቸው የሚወረስ የጠላትነትና የአጥፊና ጠፊነት ቢሆንም አሁን ይህንን የመሰለ መቀራረብ፣ መቆራኘት፣ አብሮ መዋል ማደር፣ አብሮ መብላት፣ መጠጣት፣ መጫወት፣ መላፋት፣ መላላስ፣ ጡት መጥባት ሲያዩ ለማመን ፈጽሞ ይከብዳል። የሕይወታቸው መጨረሻ የሆነ ነገር አጋጠማቸው። ይኸውም በቅርብ ሆኖ የሚከታተላቸው የዱር እንስሳት ጥበቃ ባለሙያ አስደንጋጭ የሬዲዮ ጥሪ ደረሰው። እናት ጎሬላዋን በጥይት የገደሏት እነዛ ህገወጥ አዳኞች ጥቅጥቅ ወዳለው የሳቫና ሳር ውስጥ አንበሳዋና ግልገሎቹ ወዳሉበት ስፍራ እየተጠጉ መሆኑን የሬዲዮ መረጃ ደረሰው። የአካባቢውንም ሳር በእሳት እያቃጠሉ መሆኑ ጭሱ ወደ ሰማይ በርዝመት በመውጣቱ ይህንንም ካሉበት በርቀት መመልከት ችለዋል። የጥበቃ ባለሙያውና ሌሎቹ የሥራ ባልደረቦች ጭሱ ወዳለበት አቅጣጫ ወይም አንበሳዋ ከነልጆቿ ወዳሉበት አካባቢ መኪናቸውን አስተስተው መጓዝ ጀመሩ። የጥበቃ ባልደረቦቹ ጀንበር ከማዘቅዘቋ በፊት መድረስ እንዳለባቸው ተረድተዋል። ካልደረሱ ግን ህገወጥ አዳኞቹ ቀድመው ከደረሱ አንበሳዋና ልጆቿን እንደሚጨርሷቸው ግልጽ ነበር። ይህ በእንዲህ እንዳለ ሴቷ አንበሳ በቅርብ ርቀት አደጋ ሊያደርስባቸው የሚችል ኃይል እየቀረባት መምጣቱን በማሽተት ብቻ አረጋግጣለች። ስለሆነም በጥንቃቄ ጆሮቿን እንደ አንቴና ወደ ላይ አቆመቻቸው። የተለየ የቁጣ ድምፅን በትንሹ ማሰማት ጀመረች።
ሰውነቷንም ማስቆጣትና ደም ስሮቿና ጡንቻዎችን መገተር ጀመረች። አይኖቿም ደም ለበሱ። በመቀጠልም ከፊት ለፊት የሚመጣውን ጠላት ለመከላከል በልጆቿ ላይ ጉዳት እንዳይደርስ እነርሱን ከመኖሪያ ዋሻቸው ውስጥ ጫፍ ላይ አድርጋ እርሷ ፊት ቀድማ ጭራዋን ማወራጨት ጀመረች። ለመስዋዕትነት ተዘጋጀች። ከራሷ ግልገሎችና ሕፃን ጎሬላዋ በፊት አስቀድማ ለመሰዋት ተዘጋጀች። ከልጆቼ በፊት እኔን ቀድሜ ልሙት አለች። የልጆቼን ሞት ቆሜ ማየት አልፈልግም አለች። ሕገወጥ አዳኞቹም እንደተባለው አንበሷ ወዳለችበት በጣም እየቀረቡ መጡ። ፊት ለፊት ከአንበሷ ጋር ተፋጠጡ። ጠመንጃቸውን አነጣጠሩ። እርሷ ላይ ከመተኮሳቸው በፊት አንበሳው አንደኛውን ሕገወጥ አዳኝ ከነጠመንጃው ዘረረችው። ወደ ሁለተኛው ስትሄድ በተኮሰው ጥይት አንበሷን የላኛዋን እግሯ ላይ መታት። ደማችም፣ ቆሰለችም። ለሁለተኛው ጥይት ሲዘጋጁና የቀድሞውን የጥይት ጩኸት የሰሙ ሌሎች የአካባቢው የአንበሳ መንጋዎች በከፍተኛ ፍጥነት ሮጠው አንበሷ ከነልጆቿ ወዳሉበት ቦታ ደረሱ። የጥይት ድምፅ የሰሙት የአካባቢው የአንበሶች መንጋ በቅርብ ርቀት ስለነበሩ በከፍተኛ ፍጥነት ለአንበሷ በፍጥነት ደረሱላት። ይህንን የአንበሶች መንጋ መድረስ የተመለከቱት ሕገወጥ አዳኞች ከአካባቢው እግሬ አውጪኝ ብለው ለማምለጥ ሞከሩ። ሆኖም የአንበሶቹ መንጋዎች ሕገወጦቹን ከበው መሸሻ አሳጧቸው። ወዲያውም የደንና የዱር እንስሳ ጠባቂ ባለሙያዎች ከነመኪናቸው በመድረሳቸው ሕገወጥ አዳኞቹ ከነመሳሪያቸው ተያዙ። ለእርዳታ የመጡት የአንበሳ መንጋዎች ሴት አንበሳዋን ከበቧት። ወደ ዋሻውም ከነልጆቿ እንድትገባ ይገፋፏት ነበር። ለእርዳታ የመጡት ዝርያ አንበሶች አይዞሽ፣ ሌላም ጊዜ አደጋ ከመጣ ከጎንሽ ነን፣ ማንም ሕገወጥ አዳኝ አይደፍርሽም በሚል መልኩ በማጽናናት ዙሪያዋን ከበዋት በዋሻው ዙሪያ ቆሙ። ግልገል አንበሶቹም ሆነ ሕፃኗ ጎሬላ ከዚህ በፊት እነርሱን የመሰሉ ሌሎች ዝርያዎች በምድር ላይ ያሉ መሆኑን አያውቁም። ለመጀመሪያ ጊዜ ከመሰሎቻቸው ጋር ተገናኙ። ስለሆነም አንበሳዋ ከነልጆቿ የመጨረሻው ወደ አለመኖር ጠርዝ አድርሷቸው የነበረው ክስተት በዚሁ ተገታ። በመጨረሻም እያንዳንዱ አንበሳ ለእርዳታ የመጣው ከፍተኛ ድምፅ በማሰማት አለኝታነቱን አሳወቀ። በተፈጠረውም የጋራ የአንበሶች መንጋ ጩኸቱ ምድሪቷ ተንቀጠቀጠች። መንጋው አንበሳም እናንተ ሕገወጥ አዳኞች ከኛ ቤተሰቦች አንዱን እንኳን መንካት አትችሉ፣ ከሞከራችሁ ግን ወየውላችሁ በሚል አይነት ስሜት ከፍተኛ ድምፅና ማጉረምረም አሰሙ። የሚገርመው ግን እነዚህ የሴትና የወንድ አንበሶች መንጋ መኖሪያቸው ከአንበሷ መኖሪያ ዋሻ በቅርብ ርቀት የሚገኝ በመሆኑ አንበሷ በብቸኝነት ከሶስት ልጆቿ ጋር አብራ የምትኖርና በቅርብ ጊዜ አንድ ሌላ ዝርያ ሕፃን ጎሬላ እንደተቀላቀላት ያውቁ ነበር። ይህንን በማወቃቸውም ሊሆን ይችላል አንበሶቹ ብቸኛዋን መጫት አንበሳ ከነልጆቿ በፍጥነት መጥተው ሊታደጓት የቻሉት። የእነዚህን ሁሉ አንበሶች ህብረት ቁጣ ከፍተኛ መሬት አንቀጥቅጥ ጩኸት የሰሙት ሕገወጥ አዳኞች እግሬ አውጪኝ ብለው ከአካባቢው ለመሰወር የሞክረው የነበሩት በዚሁ ነው። የአንበሳዋ የቅርብ አጋር ባለሙያና ጓደኞቹ የአንበሷን ልጆች ወዳሉበት ዋሻ በፍጥነት ሄደው ሁኔታውን ለማየት ጓግተው ሲደርሱ ልጆቿ ተሰብስበው እናታቸውን ይስሟታል፣ ይልሷታል፣ ራያም ላይ ይወጣሉ፣ ይወርዳሉ፣ እርሷም ትልሳቸዋለች። ያ ሁሉ ነገር አደጋ ተረስቶ ጨዋታ ላይ መሆናቸውን አረጋገጡ። በተለይ የቅርብ አጋራቸው ባለሙያ በሕይወት ያሉ መሆናቸውን አየ፣ ልቡም ተረጋጋ። ከጊዜም በኋላ ሕፃን የነበረው ጎሬላ ሆነ ሶስቱ የአንበሳ ግልገሎች በሰውነትም በቁመትም እየገዘፉ መጥተዋል። ዘመድ ከዘመዱ አህያ ካመዱ እንደሚባለው ጎሬላውም ከአንበሶቹ ጋር መቀጠል ወደማይችልበት ከመሰል ዘመዶቹ ጋር የመቀላቀያው ጊዜ እየደረሰ መሆኑ በባለሙያው ታወቀ። አሳዳጊ ያልነበረው የትም ቦታ ወድቆ በእናቱ መሞት ምክንያት በሕይወት የመኖሩ እድል ጠቦ የነበረው ሕፃን ጎሬላ ዛሬ አድጎና እዚህ ደርሶ ከአሳዳጊ እናቱ እና ግልገል የነበሩት ሶስት አንበሶች የመለያ ጊዜያቸው በመድረሱ ጎሬላው
እናት አንበሳዋን ያቅፋታል፣ ይስማታል። በጣምም በሚገርም ሁኔታ የሰው ልጆች ለመጨረሻ ጊዜ ሲለያዩ እንደሚሆኑት ሁሉ ጎሬላዋ ላይ አንበሳውና ግልገል አንበሶቹ እላዩ ላይ በመውጣት በመላላስ በመተቃቀፍ የመሰነባበቻ አደረጉ። የሚገርመው ግን በመለያያቸው ዕለት መሆኑን በምን አወቁ የሚለው በጥያቄነት ይቆያል። ይህንን የመሰነባበቻ ትርኢት በቅርብ ይከታተል የነበረው የቅርብ አጋራቸው የዱር አውሬ ጥበቃ ባለሙያው በእንባ ተሞልቶ ጎሬላዋን በመኪና ጭኖ ወስዶ ከዘመዶቹ ጎሬላዎች ጋር ቀላቀለው። አንበሳውና ግልገሎቹም ጎሬላውን በዓይናቸው ለመጨረሻ ጊዜ ተከታተሉት። ይህም ቢሆን ባለሙያው አልፎ አልፎ ጎሬላውን ከዘመዶቹ ለይቶ በማምጣት ከእናት አንበሳዋና አሁን በጣም ትላልቅ ከሆኑት ወንድምና እህት አንበሶች ጋር ያገናኛቸው ነበር። ሁሉም ዕለቱን በፈንጠዝያ ሲጫወቱ ብሎ ወደ ማታ ባለሙያው ጎሬላውን ወደ ሰፈሩ ወይም ዘመዶቹ ወስዶ ይቀላቅለዋል። በዱር እንስሳት እድገት ባህሪና የማህበራዊ ግንኙነት ጥናት የሚያካሂዱና ሰፊ ግንዛቤ ያላቸው ምሁራን በሴት አንበሳዋና በሕፃን ጎሬላው መካከል የተፈጠረው ቤተሰባዊ ግንኙነት እንዴት ሊሆን ቻለ ብለው ግርምትን ፈጥሮባቸዋል። ይኸውም አንዱ አንዱን በማጥፋት ላይ የነበረ ግንኙነት ተለውጦ በዚህ መልኩ ተዋህደውና ተሳስበው በመኖራቸው ነው። ምሁራኖቹ ወይም ሳይንቲስቶቹ ይህ ቤተሰብ ግንኙነት እንዴት ሊፈጠር ቻለ ለሚለው ጥያቄ እየሰጡ ያሉት ተመሳሳይ መልስ ሳይሆን በጣም የተለያየ ስነ ልቡናዊ ሳይኮሎጂካዊ የሆኑ መልሶችን ነበር። የመጀመሪያዎቹ ሳይንቲስቶች ሆርሞኒክ ኢንፍሉዌንስ ያመጣው ነው ይላሉ። ይህም ማለት ምንድነው? በዱር አውሬዎች መካከል የተፈጠረው ያልተለመደ ቤተሰባዊነት በሆርሞኖች ምክንያት ነው ይላሉ። ይኸውም እንስሳት ከራሳቸው ዝርያ ውጪ ሌሎች ዝርያዎችን ለመቅረብ ወይም ለመውደድ ወይም ለማሳደግ የሚያስችላቸው እንደ ፕሮላክቲን እና እንደ ኦክሲቶሲን የመሳሰሉ ሆርሞኖች በሰውነት ውስጥ አይለው ሲወጡ ይህ አይነቱ የፍቅርና የመተሳሰብ ስሜት ይፈጠራል ይላሉ። ሌሎቹ ሁለተኞቹ ደግሞ ስትሬስ ሪስፖንስ ይሉታል። ይቺ እናት አንበሳ ከሌሎቹ አንበሶች ክልል ወይም ወሰን ውጪ በመገለል የምትኖር በመሆኗ የብቸኝነት ስሜት አዳብራለች። ይህ ደግሞ በአስተሳሰቧ ላይ የራሱ የሆነ ስነልቡናዊ ተጽዕኖ አሳድሮባታል። እንዲሁም ሶስቱ ግልገሎች ሰውነታቸው ነጠብጣብ ላይ ያለው በመሆኑ ከነብር የወለደቻቸውም ይመስላል ብለዋል። ስለሆነም ይህ ብቸኝነቷ ሌሎች ዝርያዎችን የማቅረብና የማልመድ ባህሪ እንድትፈጥር አድርጓታል ይላሉ። የመጨረሻዎቹ ሳይንቲስቶች ይህንን ጉዳይ ኢምፖሲብል ሚስዳይሬክትድ ማቴሪያል ኢንሴንቲቭስ ይሉታል። ይህ ማለት ምንድነው? ከተለመደው የአንበሶች በጋራ የመኖር ወይም ግንኙነት ውጪ ለብቻ ከመኖር የሚፈጠር ማህበራዊና ስሜታዊ ቀውስ ይህንን ለመሰለ ወጣ ያለ አስተሳሰብና ዝንባሌ መንስኤ ይሆናል ይላሉ። ለዚህም ነው አንበሷ ጎሬላዋን ለማሳደግ ያስቻላት ብለዋል። ይህ አስተሳሰብ በተራ ቁጥር 2 ከተመለከተው ጋር ተመሳሳይነት ያለው ይመስላል። በመጨረሻም በዚች አንበሳ ሕፃኗን ጎሬላ እንደራሷ ልጆች አድርጋ ማሳደጓ የሚደንቅ ቢሆንም ይህ ነገር ግን በዱር አውሬዎች መካከል ያልተለመደ አለመሆኑን መገንዘብ ያስፈልጋል። ምክንያቱም የተለያዩ የዱር አውሬዎች በተለያየ ጊዜያት የራሳቸው ያልሆኑ የሌሎች እንስሳትን ልጆች እንደራሳቸው ልጆች አድርገው ሲያሳድጉ ታይቷል። ለምሳሌ ሴት ውሻ እናታቸው የሞተችባቸውን 3 የአንበሳ ግልገሎች አሳድጋለች። ሁለተኛ እናት አንበሳ እናታቸው የሞተችባቸውን 2 ህፃናት የሜዳ አህያዎችን አሳድጋለች። ሶስተኛ ሴት ፈረስ እናት የሌላትን ህፃን ነብር ጡታቸውን አጥብተው አቅፈው አሻሽተው ላልሰው ማሳደጋቸው አዲስ እንዳልሆነ መረዳት ይገባል። በመቀጠልም የተጠቀሱት 7 እናት የዱር አውሬዎችና የቤት እንስሳት ካሳደጓቸው የራሳቸው ካልሆኑ ልጆቻቸው ጋር ሆነው የሚያሳዩ ቪዲዮዎችና ፎቶግራፎች በቅደም ተከተል በክላሲካል ሙዚቃ አጅበን አቅርበናል። በመጨረሻም አድማጭ ተመልካቾቻችን ስኬታችን እውን እንዲሆን ለምናደርገው ጥረት እውቅና ለመስጠት ሰብስክራይብ፣ ሼር፣ ላይክ እና ኮሜንት በማድረግ እንድትገልጹልን በማክበር እየጠየቅን በቀጣይ በዓለም ላይ የሚገኙ የ200 ሀገራት መሪዎች የየትኛው አይነት ሃይማኖት ተከታዮች እንደሆኑ የሚገልጽ
ቪዲዮ ከነትንታኔ የምናቀርብ መሆኑን ከወዲሁ አስቀድመን ለማሳወቅ እንወዳለን።